ሰላም ሰላም የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬም እንግዲህ እንደተለመደው በአንድ መረጃ ተመልሰን ተገናኝተናል። ዛሬ እንግዲህ ሁለት መረጃዎችን ወደናንተ የማጋራችሁናል። መጀመሪያ እንግዲህ በሳውዲ አረቢያ እስር ቤት ውስጥ የሚገኙ ኢትዮጵያውያን የበረራ ሁኔታን በተመለከተና እንዲሁም ደግሞ የመን የሚገኙ ኢትዮጵያውያን ስደተኞች አሁን ያሉበት አስከፊ ሁኔታን በተመለከተ የምነግራችሁናል። በተለይ በየመን አካባቢ በርካታ ኢትዮጵያውያን አሉ፣ ግን የመን ያሉ የታጠቁ ኃይሎች ቦታውን እንዲለቁ ያስገድዷቸው ነው። ሳውዲ አረቢያም ደግሞ ይሄን ተከትሎ ድንበሯን ከሌላው ጊዜ በተለየ በጣም በጥብቅ ሁኔታ እየጠበቀች ያለበት ሁኔታ ነው ያለው። እንግዲህ ይሄንም ወደናንተ የማጋራችሁናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። ይሄን ቻናል ፎሎ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ፣ እንዲሁም ሼር እና ላይክ ማድረግ አትርሱ ማለት ነው። እንግዲህ በሳውዲ አረቢያ እስር ቤት ውስጥ ከ40,000 በላይ ኢትዮጵያኖች ይገኛሉ። አሁን ያለበት የበረራ ሁኔታም እንደሚታወቀው በሳምንት አንድ በረራ ነው። እሱም ከ200 ወይም ደግሞ ከ300 ያልበለጡ ሰዎችን ወደ ኢትዮጵያ ያመላለሰ ያለበት ሁኔታ ነው ያለው። ይሄ በቂ አይደለም። ምክንያቱም በሳውዲ አረቢያ ውስጥ ቢያንስ በቀን 1000 ሰው ተይዞ በሚገባበት ሀገር በሳምንት 200 ሰው በረራ ይሄ ጨዋታ ነው። የሚመለከተው አካል ይሄንን ነገር በደንብ አድርጎ ትኩረት ሰጥቶ ሊሰራበት ይገባል። ትልልቅ ሚዲያ ያላችሁም ደግሞ ለዚህ ድምጽ መሆን አለባችሁ። እስረኞች ወደ ሀገራቸው መግባት አለባቸው። የሚያሳዝነው ግን ኢትዮጵያ እስረኞች ብቻ ናቸው አሁን በሳውዲ አረቢያ እስር ቤት ውስጥ በብዛት ወደ ሀገራቸው ሳይሳፈሩ እንዲቀመጡ እየተደረጉ ያሉት ኢትዮጵያውያን ብቻ ናቸው። የሌላ ሀገር ዜጎች ከሳምንት በላይ አይቆዩም። ሁሉም ወደ የሀገራቸው ነው የሚሸኙት። ይሄ ደግሞ የሳውዲ አረቢያ መንግስት ችግር ሳይሆን የራሳችን የኢትዮጵያ መንግስት ችግር ነው። ምክንያቱም እስረኞችን ቢቀበል ወይንም ደግሞ እስረኞችን በረራ እንዲደረግና ወደ ሀገራቸው እንዲገቡ ቢያመቻች የሳውዲ መንግስት እስረኛን የማቆየት ፍላጎት የለውም። ስለዚህ የኢትዮጵያ መንግስት ይሄን ነገር ቢያስተካክል ጥሩ ነው። ዜጋ ነው። የትኛውም ሀገር ጦርነት አለ፣ የመንም ጦርነት አለ። የመኔዎችን ከወደ ሀገራቸው እየገቡ ነው። የተለያየ ሀገር ዜጎች በሀገራቸው ላይ ትልቅ ችግር ያለባቸው ወደ ሀገራቸው እየተሸኙ ነው። የኛ ኢትዮጵያኖች ግን የማይሄዱበት ትልቁ ኬዝ የራሳችን የመንግስት ችግር ነው። ስለዚህ ይሄንን በደንብ ድምጽ መሆን አለብን። እስረኞች ይክፋ ሚልማም ተመልሰው ይምጡም አይምጡም እሱ አይደለም አሁን የሚያነጋግረው ነገር። የተቋቋመው በሳውዲ አረቢያ ኤምባሲና ቆንጽላ ጽፈት ቤቱ ይሄንን ችግር ተከታትሎ የመፍታት ግዴታም አለበት። ቆንጽላ ጽፈት ቤቱ ይሄን ካላስፈጸመ እዚህ የቆንጽላ ጽፈት ቤትና ኤምባሲ መቋቋም ጥቅሙ ምንድነው? የዜጎችን መብት ማስጠበቅ ነው። ህገወጥ የሚሆኑም አይሆኑ እሱ አይደለም ጥያቄው። በመንግስት ቁጥጥር ስር እስከዋሉ ድረስ አስፈላጊው ነገር ተደርጎ ወደ ሀገራቸው የሚገቡበት ሁኔታ ነው። ተመልሰው እየመጡ ነው የሚባል ይሄም የመንግስት ችግር ነው። ድንበሩን በስነ ስርዓት ቢጠብቅ፣ ህገወጥ ደላሎችን በስነ ስርዓት አስፈላጊውን ቅጣት ቢቀጣ ይሄ ሁሉ ችግር አይመጣም። ግን ህገወጥ ደላሎቹ ከላይ ከመንግስት ባለስልጣን ጋር አብረው ስለሚሰሩ ማንንም የሚይዛቸው የለም፣ ማንንም የሚቆጣጠራቸው የለም። እንዴ በግልጽ እኮ ነው አይደል? እንዴ ከኢትዮጵያ ይዘዋቸው የሚመጡት በጅቡቲ በቦሳሶ አድርገው እኮ ይዘዋቸው የሚመጡት በግልጽ ነው አይደል? ኬላዎችን እያለፉ የሚወስዷቸው በግልጽ ነው። ይሄ ራሳቸው መንግስት እጁ ስላለበት ነው። የመንግስት ባለስልጣኖች ከፍተኛ ባለስልጣኖች እጅ ስላለበት ሊቆጣጠሯቸው አልቻሉም። መቆጣጠርም አይፈልጉም። ምክንያቱም ዳጎስ ያለ ገንዘብ ስለሚያገኙ ማለት ነው። ህዝብን ይሸጣሉ፣ ገንዘብ ያገኛሉ። ህዝብን ችግር ውስጥ ያስገባሉ፣ ገንዘብ ያገኛሉ። ስለዚህ ህገወጥ ደላሎችን ማንንም ሊቆጣጠራቸው አይችልም። እንደውም ህገወጥ ደላሎች በጣም ኃይል አላቸው። ከፈለጉ ሰው ማስገደል ይችላሉ። በእነሱ የሚመጣባቸው በስራቸው የሚመጣባቸውን ሰው ያሳስራሉ፣ ያስገድላሉ። እስከዚህ ደረጃ ነው የሚደርሱትና ይሄ ራሱን የቻለ የመንግስት አንዱ ችግር ነው እንጂ የሳውዲ አረቢያ መንግስት አይደለም። ተመልሶ ይመጣን ተመልሶ እንዳይመጣ አስፈላጊው ከቃል ያለፈ አሁን ለምሳሌ አዲስ አበባ ተቀብለን ወደ ኢትዮጵያ ወደ ክፍለ ሀገር ሸኝተናቸዋል፣ አስፈላጊው ድጎማ ይደረግላቸዋል፣ የሥራ ዕድል ይፈጠርላቸዋል ይባላል። ውሸት ነው። አንድም መሬት ላይ ጠብ ያለ ነገር አልተሰራም። ውሸት ነው። ከቃል ያለፈ በተግባር የተሰራ ነገር የለም። ውሸት እንደውም እንዲሳደዱ ነው የሆኑት። በዛም ነው ተመልሰው ወደዚህ ሀገር የሚመጡት ማለት ነው። ስለዚህ ይሄ ራሱ የኛ የኢትዮጵያ መንግስት ችግር ነው። ሌላው አሁን ትልቁ አሳሳቢ የሆነው ጉዳይ በሳውዲ አረቢያ ለመግባት በተለይ የመን ላይ ያሉ በጣም ስፍር ቁጥር የሌለው ኢትዮጵያዊ አለ የመን ላይ ቁጭ ብሎ ማለት ነው። ይሄ ደግሞ እዛ ያሉ ታጣቂዎች ያንን የሰፈሩበትን ቦታ እንዲለቁ ያስገድዷቸው የተለያዩ ሰዎች ህይወታቸው እያለፈ ያለበት ሁኔታ ነው ያለው። ይሄንን ምክንያት ደግሞ ሳውዲ ስለሚያውቁ ድንበራቸውን ከመንግዜውን በበለጠ በጣም በከፍተኛ ጥንቃቄ እየተጠበቀ ነው ያለው። ማንኛውም ሰው
ድንበር ጥሶ ለመግባት የሚሞክር የሚያጋጥመው ሞት ብቻ ከዚህ የተለየ ነገር የለም ስለዚህ እባካችሁ እስኪ አሁን እንኳን ጋፕ አድርጉት በቃ ይሄን ያያችሁ ይሄን እየሰማችሁ ከኢትዮጵያ ተነስታችሁ የምትመጡ ሰዎች ምን አይነት አስተሳሰብ ምን አይነት ህሊና እኔ ምን አይነት ተፈጥሮ እንዳላችሁ አላውቅም እና በጣም ነው የሚያሳዝነው ስለዚህ አሁን የመን ያሉ በፊት በኮሮናው ጊዜ ታስታውሱ ከሆነ ወደ 5000 የሚሆኑ ኢትዮጵያኖች የመን ላይ የነበሩ ከሚሞቱ ተብሎ ሳውዲ ራሷ ድንበሯን ከፍታ በስነ ስርዓት አስገብታ ወደ እስር ቤት አስገብታ ወደ ሀገር የሚሸኙበትን መንገድ አመቻችቶ ነበር የሳውዲ መንግስት በኮሮናው ጊዜ የምታስታውሱ ከሆነ ማለት ነው ከ5000 በላይ ኢትዮጵያውያን ነው ድንበሯን ከፍታ ከሚሞቱ ይግቡና ታስረው ወደ ሀገራቸው ይግቡ ብላ ሳውዲ ይሄንን እድል ሰጣ ወደ ሀገራቸው ተሳፍረዋል ከዚህ በላይ ምንም ሊያደርጉና አይችሉም አሁን ደግሞ ከዛ በባሰው መልኩ ነው ድንበር ላይ ያለው ሰው ብዛት ልነግራችሁ አልችልም በጣም ብዙ ሰው ነው በጣም ብዙ ሰው ሴት ወንድ ህፃን ሽማግሌ ሳይቀሩሉ አለ እኔ እንዴት ነው ህፃን ልጅ እንዴት ይዘው እንደሚመጡ እኔ አንዳንዴ ግራ እየገባኝ ነው ህፃን ያዙ ልጆች ሁሉ አለ ምናልባት እኔ እዛው አርግዘው ወልደው ይሁን ምን ይሁን አላውቅም ስለዚህ የነዚህ ሰዎች ጉዳይ የነዚህ ኢትዮጵያኖች ጉዳይ አሁን ባሳሳቢ ሁኔታ ነው ያለው ጦርነት አለ የመን ላይ የብዙ ሰዎች ህይወት እያለፈ ነው ከዛ ሲያባረሯቸው ወደ ሳውዲ ድንበር ለመግባት ሲሞክሩ ደግሞ በሳውዲ የድንበር ጠባቂዎች እርምጃ ይወሰድባቸው አሁን አጣብቂኝ ውስጥ ነው ያሉት እጅግ በጣም አጣብቂኝና ፈታኝ ሁኔታ ውስጥ ነው ያሉት ስለዚህ ይሄ መንግስት ይሄን ጉዳይ ማመቻቸት አለበት ኤምባሲ ይሄን ጉዳይ ማመቻቸት አለበት ከሳውዲ ከሚመለከታቸው አካል ጋር ተነጋግሮ እነዚህ ድንበር ላይ ያሉ ሰዎችን በምን አይነት መንገድ ወደ ኢትዮጵያ መሸኘት እንዳለባቸው ማመቻቸት አለበት የብዙ ሰው ህይወት ያልቃን የብዙ ሰው ህይወት ይጠፋል ስለዚህ ነገር ሪፕ ያልነ ፌስቡክ ላይ ወይም ደግሞ ነፍሴ ማር ያልነ ከምንለጥፍ ካሁኑ መፍትሄ ማበጀት ያስፈልጋል ድምጽ መሆን አለብን መጮህ አለብን ዝም ማለት የለብን ታስታውሱ ከሆነ ከአራት ቀን በፊት 4 ጀልባዎች ከጅቡቲ ተነስተው ወደ የመን ሲጓዙ የነበሩ በመገልበጣቸው ምክንያት 181 ኢትዮጵያውያን ህይወታቸውን አጥተዋል 181 ኢትዮጵያውያን ህይወታቸውን አጥተዋል በተለይ በሰሜኑ ክፍል ወዳለማጣ ምናምን የሚባሉ እነዚህ ወደ ከወልዲያ ጀምሮ ወደዚህ ያሉ አካባቢዎች ተወላጆች ናቸው በብዛት ህይወታቸው ያለፈውና እባካችሁ ቤተሰቦችም ሂዱ ያላችሁ ምትልኩ ቤተሰቦች በጣም ታሳዝናላችሁ ልጅን ያህል ነገር በባህር ሂድና ሙት ብሎ መላክ ማለት እኔ እንጃ ምን አይነት ህሊና እንዳለ አይገባኝም ስለዚህ በየመንም በኩል ያለው ድንበር ላይ ያሉ ዜጎቻችን ችግር ላይ ናቸው እዚህ ምስር ቤት ያሉት ኢትዮጵያኖች ችግር ላይ ናቸው ሲጀመር ሳዑዲ አረቢያ በአሁን ሰዓት ስራ እንኳን የለም ብትመጡም ብትገቡም እንኳን እዚህ ላለ ሰው እዳ ለመሆን ካልሆነ በቃ በፍጹም ስራ የሚባል ነገር የለም አብዛኛው ሰው ቁጭ ብሏል ትላንትና በ2005 ሲሰሩ የነበሩ ሴቶች ዛሬ በ500 ብር ወርደው ዝቅ ብለው በ1200 ብር እየሰሩ በተለይ የወንዶች ስራ የሚባል እንዳታስቡት መታችሁ እንዳታስቡት ስለዚህ ይሄ ነገር የሚመለከተው አካል ጋር መድረስ አለበት ሁላችሁም በያቅማችሁ መጮህ አለባችሁ ላለው በተረፈ መልካም ምሽት ይሁንላችሁ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ብትሆን ኑሮ ይሄ ሁሉ ነገር ባልተከሰተ ነበር ብዙ ወጣት በአገሩ ላይ ሰርቶ ብዙ ነገር መስራት የሚችል ወጣት ነው እየተሰደደ ህይወቱን ያጣ ያለው የሀገራችን ሰላም ማጣት ነው አብዛኛው እንደዚህ ለስደት ይዳረገውና ሀገራችን ሰላም እንድትሆን የሁላችንም ጸሎት ያስፈልጋል በተረፈ በያላችሁበት ሰላማችሁ ብዛ መልካም ምሽት